ሰይድ ላንቺ ብቻ ቦታ እንዳለው ነገር ነው ያሳመንሽው ማለት ነውና ባለቤቴ ፕሌን እንኳን ግዛልኝ ብለው ይገዛልኛል ታይ እንጂ አንቺ ለምንድነው የተኛሽው ንቂ እንጂ አንቺን ቁጭ አድርጎኮ ባለቤቱና ልጁን ለመፈለግ እግሩ እስኪ ቀጠን ድረስ እየተንከራተተ እንደሆነ አታቂም ሰይድ ባለፈው አንድ አፍሽ ፍታኝ ስትዩ ካንዳንድ ፈታሻለው እንዳለሽ ስለዚህ ለምንድነው ራስሽን አሁን ሱመያን ለማናደድ እኮ ነው ይሄ የምትጠቀሚው ቃላቶች ማለት ነውና አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሰሙ ዩቲዩብ ተከታታዮች እንዴናችሁ ደህና ናችሁ ወይ እኔ ያለው ስለምሰጡኝ ማንኛውም አስተያየት ስለምታደርጉልኝ ሰብስክራይብ እጅግ በጣም አድርጌ አመሰግናለሁ እንዴት ናችሁ ሰሞኑን ጠፍቻለሁና ትንሽ በስራ ቢዚ ሆኜ ነው እና ያው የዛሬ ቪዲዮ የሚሆነው ትላንትና አያንቱ በለቀቀችው ቪዲዮ ላይ ሪአክት ያደረግን የራሳችንን አስተያየት እንሰጣለን ምክንያቱም እኛን የሚመለከት ነገር ስለነበረ ማለት ነው እና እስኪ ወደ ቪዲዮ ልውሰዳችሁ ምክንያት ሰይድንና ሱመያን አንቺና ሱመያ እንድትታረቁ ነው ለሰይድም ያው ያወራን ነበር ስለዚህ ዋናው አላማችን ነው ወደዚህ ወደ ቢሮ የጠራሁሽ አስታርቋቸው እያልን ነው ቤተሰቦች እዚህም ቢሮም ላይ ተነጋግሮ ነበርና ለምን አታስታርቋቸውም እያልን ስለነበር እየጠየቁን ነውና እኛ እንድናስታርቃችሁ ነው አንቺንና ሱመያን ሰይድም የለም አሁን አውርቻለሁ ውጭ ነው ያለው አንቺ ታውቂያለሽ እንግዲህ ቤተሰብን ፍለጋሱ በጣም እየደከመ ነው እያሳዘነን ነውና ለምን አታስታርቋቸውም እያልን ነው ስለዚህ ሁለታችን ዋናው አላማችን ሱመያና አንቺን ማስታረቅ ሰይድና ሱመያን ለማስታረቅ ነው የጠራንሽ ይቅርታ አድርግልኝና ያው ይሄ የውስጥ ኬዝ ነው ሲቀጥል ደግሞ እኔ ሱመያ ጋር ታረቅኩ አልታረቅኩ እኔ ሆቴል የምትፈጥረው ምንም አይነት ነገር የለም ሲቀጥል ደግሞ እኔ መታረቅ አልፈልግም ያረጋቺ ነገር ስላለ ያንን ብድር እስክመልስ ድረስ እኔ ከሷ ጋር ምንም አይነት ግንኙነት እንዲኖር አይኗን ማየት አልፈልግም ብዙ ነገር ውስጥ መሐላችን የተፈጠረ ነገር ስላለ አሁን እንደዚህ ብዬ ባልነግርክም ያረጋችውን እሷ ራሱ ስለምታውቅ እኔ ደግሞ እሱ ብድሬን ሳልመልስ እሷ ከሷ ጋር ምንም አይነት ትርቅ አልፈልግም የሆቴል ምን የምታመጣ ሊለውጥ ስለሌለ ማለት ነው እንደዛ ሳይሆን የሚጠቅመው ያው ሰው ልጅ ይጋጫል አንዳንድ ጊዜ እንደ ድርጅትም እዚህ ጋር እንደ ማኔጅመንት ምንድነው ኦዲየንሳቸውም ያሉትም ሰዎች እየደወሉ ይጠይቁልን አታስታርቋቸው ይያሉ ስለሆነ እኔም ያንን አላማ ታሳቢ በማድረግ ነው እሱ አሁን ውጪ ነው ያለው እንግዲህ ወደ የመን ምናምን ያለው ስለዚህ አንቺን ብቻሽን ነሽ እሷንም ሱመያንም ጠርቼ መታረቅ አለባችሁ እንግዲህ ያው ኦዲየንሳቸው ማለት ማስተላለፍ ስላለብኝ ነው ሁለታችሁ ተታረቁ ባለቤትሽም ጋር ይዘሽው ሱመያ ጋር ታስታርቃቸው ልጆቹንም ሁሉም ነገር የተሻለ ነው ከጸም ምንም የሆነ የሚተርፍ ነገር የለም ብዬ ነው ፐርሰናል ኬዝ ሊኖራችሁ ይችላል ያው ማስተካከል ያለባችሁ ነገር እናንተ ናችሁ ብዬ ነው ከዛ አንፃር ነው እኔ ይቅርታ አድርግልኝና እኔ እንጃ እኔ ከሷ ጋር ምንም አይነት ግንኙነት እንዲኖርኝ አልፈልግም እኔ መታረቅም አልፈልግም የተጋጨንበት ተጋጭተናል አውቃለሁ ተጋጭተን ግን እንደዚህ አይነት ነገር ታረጋለች ብዬ አልጠበቅኩም ቪዲዮ ላይ ተለቆ ሰው መሳቂያ እስኪያደርገን ድረስ እንደዛ ቤት የመታ እንደዛ አርጋኝ ደግሞ እኔ ደግሞ ዛሬ በሰላም እታረቃታለሁ ምን ነገር የለም አልታረቃትም ባይሆን አንተ ጋር ምን አዲስ ነገር አለ አያችሁ አይደለ ማለት እስካሁን ድረስ ያ ዝም ብላ ምናምን ነገር ነው እንጂ ያለችው ማለት በቃ አንተ ይሄ ነገር እስካሁን ድረስ እየከነከናት ነው ያለችው የሆነ ቀን ልታጠቃን እንደምትፈልግ ማለት ነውና አያንቱዬ ብዙ አትልፊ መቼም ቢሆን አታገኘንም ባለፈው በነገራችን ላይ እንደፈራውኝ ምናምን ነገር አክት አደረኩኝ እንጂ የምሬ ነው ያው በጊዜው ያስደነግጣል ያደረገችው ነገር ከዛ በኋላ ግን ያው እናንተንም ለማሳቅ ምናምን ነው እንጂ ምንም ነገር እንደማታመጣ እርግጠኛ ነኝና በርግጥ ያው አላማዋ አንድና አንድ የተደረገችውን ነገር እጥፍ ለመመለስ እንደሆነ ያው እዚህ ቪዲዮ ላይ ያስታውቃል እና ቀጣዩን ቪዲዮ ደግሞ አይተን እንመለስ ነው ከጸም ምንም የሆነ የሚተርፍ ነገር የለም ብዬ ነው ፐርሰናል ኬዝ ሊኖራችሁ ይችላል ያው ማስተካከል ያለባችሁ ነገር እናንተ ናችሁ ብዬ ነው ከዛ አንፃር ነው እኔ ይቅርታ አድርግልኝና እኔ እንጃ እኔ ከሷ ጋር ምንም አይነት ግንኙነት እንዲኖርኝ አልፈልግም እኔ መታረቅም አልፈልግም
የተጋጨንበት ተጋጭተናል አውቃለሁ። ተጋጭተን ግን እንደዚህ አይነት ነገር ታደርጋለች ብዬ አልጠበቅኩም። ቪዲዮ ላይ ተለቆ ሰው መሳቂያ እስኪያደርገን ድረስ እንደዛ ቤት የመታ እንደዛ አድርጋኝ ደግሞ እኔ ደግሞ ዛሬ በሰላም እታረቃታለሁ ምን ነገር የለም። አልታረቃትም። ባይሆን አንተ ጋር ምን አዲስ ነገር አለ? የኔ ቤት ምን ላይ ደረሰ? የሰይድ የባለቤቴ ቤቱ ምን ላይ ደረሰ? እስቲ ያለው ነገር ንገረን። ደግሞ አዲስ ነገር አለ መሰለኝ። እንግዲህ ቤታችሁ አሪፍ ግንባታ ላይ ደርሷል፣ እየተገነባ ነው ያለው። ያው የባለቤትሽም ያንቺም አሪፍ ቦታ ላይ ስለሆነ እና እዚህ ጋር ደግሞ ይዋት በቃ ማለት ፈልገሻል እኮ ማለት ለምን እንትን ትያለሽ? ባይሆን ተቀብለሽ እንትን ብትጠቀሚ ጥሩ ነው። ማናችንም ኦዲየንሱ ሁሉም ያውቃል እኮ ማለት በጥቅምሽ ላይ እንደማትደራደሪ ማለት ነው። እና ለምን ትንደረደሪያለሽ? አያንቱዬ ተቀበይ። ይሄ ድል አንዴ ነው የሚመጣው እና እነሱ እንደሆነ መታረቃቸው አይቀርም። አንቺ አስታረቅሻቸውም አላስታረቅሻቸውም የሁለት ልጆች አባትና እናት ናቸው። ይሄንን ተቀበይ ውዷ። ዝም ብለሽ እንትን አትበይና ተቀበዩ። በቃ ይሄንን አእምሮሽ እንዲቀበለው አድርጊው። እሺ በሰይድ ህይወት ላይ እኔ ብቻ ነኝ ያለሁት ነገር ብለሽ ራስሽን አታሳምኚ እና የምሬ ነው። ይሄ ድል እንዳያመልጥሽ። እነሱ መያ እንደሆነ አንቺ አስታረቅሻቸውም አላስታረቅሻቸውም የጊዜ ጉዳይ ነው እንጂ ወደሽ ሳይሆን ተገደሽ ይታረቃሉ። ባንቺ እንትን መስሎሽ እንዳትሸወጂ ለማለት ነው። ሌላኛውን ቪዲዮ ደግሞ እናንተን ማስታረቅ ነው። ስለዚህ እናንተ ከታረቃቸውና ካስታረቅሻቸው የዲስካውንት ግማሽ ከቨር እናደርጋለን እንደ ድርጅት ማለት ነው። እንዳልኩ ነው ማስታረቅ ነገር ውስጥ ሳልገባ የሆነ ነገር ላማክር ፈልጌ በስልክ ከማናገረው አንተ ጋር መምጣት አይቀርም። እስቲ ላናግርክ ብዬ ነው። ያው እንደምታውቀው ሰይድ ባለቤቴ በጣም ቢዚ ነው የሚሆነው። ከሀገር ወደ ሀገር ይሄዳል። የሆነ ሚሽን የሚወጣው ሚሽን አለ። ልጆቹን ፈልጎ ማግኘት፣ ሚስቱን ፈልጎ ማግኘት እንደዚያ ነገር ላይ ስላለ እንደምታውቀው ከሳምንት ወደ ሳምንት ከኢትዮጵያ ወደ የመን፣ ከየመን ጎንደር፣ ከጎንደር አገሪቷን አካሉ ሊጨርሱንም አልቀርም። እኔ ደግሞ እዚህ ጋር የሱ ቤት ደግሞ ምን ላይ እንደደረሰ ምን ላይ እንዳለ ደግሞ እናንተ ጋር እየተደዋወላችሁ አይደለም ከሰይድ ጋር እያየሁት እንደሆነ። ስለዚህ የሱን ቤት እኔ ራስ ወዳዶኝ አይደለም፣ እሱም ተጠቃሚ እኔም ተጠቃሚ እንደሆነ ባለቤቴ ስለሆነ የሱን ቤት በስሜ ብታረግልኝና ያለውን ነገር እየመጣው ካንተ ጋር እያየው ቤቱ ምን ላይ እንደደረሰ እያየው ሰርፕራይዝ በቃ እኔ ያስጨርሽላለሁ ቤትን ብዬ ያው ለሱ ካለኝ ፍቅር የተነሳ ቤቱን ባስረክበው ብዬ አሰብኩ። አሁን እንደዚህ የተጨናነቀ ስንት ጫና ያለበት ሚስቱ እያለች ተብሎ ስሜው ላይ ይጠፋል። ስሜው ላይ ነው የሚጠፋው እና ቤቱን የሱን ቤት ወደ ስሜ ብታዘዋውር ብዬ አሰብኩ። እንዳሳብ እዚህ ጋር እኮ ትልቅ ድርጅት ላይ ነው ያ ማለት እንደው ከመሬት ተነስቶ የባለቤቴ ነው ስላልሽ ወደ አንቺ አናስተላልፍም። ለምን በስሙ የተገዛው አንቺን በስምሽ ነው የተገዛው። ሰይድ ለአዩ ፈቅጃለሁ ብሎ የሚል ፊርማ ወይም ደብዳቤ ካልገለጸ ዝም ብሎ ከመሬት ተነስቶ አንቺ ስለጠየቅሽ የሰው ቤት እዚህ ጋር ትልቅ ድርጅት ነው፣ ኃላፊነት አለበት። ስለዚህ ኃላፊነቱን መወጣት ያለበት ድርጅት ነው። እሱ ፈቃደኛ ከሆነ መጥቶ ለአንቺ ማስተላለፍ ይችላል። ወይም ውክልና ወይም ለእሷን ነገር ለአንቺ የሰጠው ነገር ካለ እሱን ደውዬ ስለምጠይቀው በድርጅቱ ባለው ህጋዊ መንገድ ወደ አንቺ ማንቀሳቀስ እንችላለን እንጂ ከመሬት ተነስቶ አንቺ መተሽ እንደዚህ ስላልሽና እንደ ድርጅት የሰው ቤትኛ ሳልፈን አንሰጥም። ለምን በሚሊየን ነው ኢንቨስት ያደረገበት። ስለዚህ መጀመሪያ እሱ ፈቃድ መሆን አለበት። ስለዚህ የማይሆን ነገር ነው። ለአንቺ የሚሻልሽ ልቅስ የነገርኩሽን እነዚህን አሁን ባለ አንድም ባለ ሁለትም ባለ ሶስት መኝታዎች የወጡ አሉ። አዲስ ዲስካውንት አሪፍ ቦታ እዛው ጎን ናቸው የወጡት የመጨረሻ የምንላቸው እነሱን ብታስታርቂያቸው ምሳሌ አሁን ባለ አንድ መኝታ ወደ 453,000 ነው ቅድመ ክፍያው። አስታርቂያቸውና 453,000 ነው። ሁለት ቤት ይኖርሻል። ስለዚህ ግማሹኛ ከቨር ብናደርግልሽ 200 ምናምን አንቺ ከቨር አድርገሽ ሁለት ቤት ይኖርሻል። እሱ የተሻለ ነው። ባለ ሁለት መኝታ ደግሞ እንደዚሁ ወደ 790,000 ብር ቅድመ ክፍያ አለ። ባለ ሶስት መኝታ ወደ 910,000 ብር ያወጣናቸው አዲስ ሁለቶች መጨረሻ ያወጣናቸው ስላሉ እነዚህ አሪፍ ቦታ ናቸው። ግሪን ኤሪያ ቦታ ያለባቸው ናቸው። መናፈሻ ቦታ ያው ታውቂዋለሽ ኦልሬዲ ለኦዲየንስሽም እዚህም ላሉት ቤተሰቦችሽ ላልገዙትም ለጠየቁሽም በውስጥም ላዋሩን ለኛም ቢዚ ስለምንሆን ያልመለስንላቸው። ስለዚህ እነዛን ብትጠቀም የተሻለ ነው። ለምን በነፃ ሰጡ? በነፃ
በነፃ እንሰጥሻለን፣ ግን መጀመሪያ ያልንሽን እንደ ድርጅት አስታርቂያቸው። እነሱ ሁለቱ ካልታረቁ እኔ ይሄ ድርጅት ለኔ ምንም አይሰጠኝም ማለት ነው። አይ እንደዛ ሳይሆን ምን መሰለሽ፣ እንደ ድርጅት የራሱ የሆነ አሰራር አለው። ምን በተመለከተ አሁን አንቺ በነፃ እንድትሽ እስኪ ንገሪኝ። ወይኔ ድፍረቷ፣ ወይኔ ድፍረትሽ፣ ወይኔ ድፍረትሽ። አንቺ ቆይ ልብስ ነው የሚዘዋወርልሽ? የባለቤቴን አዘዋውሩልኝ። ኧረ እባክሽ ሰልባጅ የምታዘዋውሪ መሰለሽ እንዴ? ቤት እኮ ነው። ኧረ ወይኔ ያንቺስ ከፋ። እዚህ ጋር ደግሞ ብቻ ተመልከቱልኝ ወላሂ። ኧረ ብስሚላ ድርክ የፈለኩት እንዴ መሰለ፣ እኔ እድሜ ባለቤቴ ይኑር። እኔ ለምን ፕሌን ግዛልኝ ብለው በአሁን ሰዓት ፕሌን አውጥቶ ሊገዛልኝ የሚችል ሰው ነው። ስለዚህ እኔ ከሱመያ ጋር አስታርቄው የእናንተን ቤት ከማገኝ ሳይታረቁ እንደዛው ተራርቀው ቀርተው እኔ ቤት ይቅር፣ ባለቤቴ ሲመጣ እሱንም ቤት እገዛለሁ ኢንሻአላህ፣ ችግር የለውም። ሊታረቁ ለምትለው እኔ ባሌን አሳልፌ ልስጠው። ከቱ በቃ ማለት ውስጥሽን አንቺ ይመስለኛል አላቅም እና ከአንቺ በላይ ሰይድ ለአንቺ ብቻ ቦታ እንዳለው ነገር ነው ያሳመንሽው ማለት ነው። እና ባለቤቴ ፕሌን እንኳን ግዛልኝ ብለው ይገዛልኛል። ተይ እንጂ አንቺ ለምንድን ነው የተኛሽው? ንቂ እንጂ። አንቺን ቁጭ አድርጎ እኮ ባለቤቱና ልጁን ለመፈለግ እግሩ እስኪ ቀጠን ድረስ እየተንከራተተ እንደሆነ አታውቂም ሰይድ? ታውቂያለሽ። ስለዚህ ሱመያ አልፈለገችም እንጂ ብትፈልግና ብትታረቀው ማለት ነው ከአንቺ በላይ ለሱመያ ያደርግላታል። አይተሻላ ባለፈው አንድ አፍሽ ፍታኝ ስትዩ ከአንዳንድ እፈታሻለሁ እንዳለሽ። ስለዚህ ለምንድን ነው ራስሽን አሁን ሱመያ ለማናደድ እኮ ነው ይሄ የምትጠቀሚው ቃላቶች ማለት ነው። እና ሱመያ አልፈለገችም ነው እንጂ ብፈልግ እኮ ማለት ነው ከአንቺ በላይ እንደዚህ አንቀባሮ ያኖራታል። እና ራስሽን እንደምንድን ነው የምታዩ? አላቅልሽም። እንደምንድን ነው የምታዩ? ይሁንሽ ነገር ወላሂ ስታናድጂ ሐረካትሽ ደግሞ ሲያናድድ። እና ለማንኛውም ንቂ። የጥቅም ሰው አትሁኝ፣ ሁሌ የጥቅም ሰው አትሁኝ። በቃ እስኪ አንዳንዴ የሆነ ባለሽ ነገር ማለት ነው ውስጥሽ ይርካ እና የሆነ ሁሉንም ነገር በነፃ ስጡኝ፣ እንዲያድርጉልኝ የባለቤቴን የምኔን እያልሽ እንትን አታዌ ማለት ነው። ለማንኛውም የዛሬ ቪዲዮ ይሄንን ይመስል ነበረ። እወዳችኋለሁ። ይሄን ቪዲዮ ከወደዳችሁት ሰብስክራይብ እና ላይክ እያደረጋችሁ